ዛሬ የቻይልድሁድ ሜሞሪያችሁን ላበላሽ ነው የመጣሁት። ማለት ደግሞ ይህ ሐሙድ የተሰኘው የአኒሜሽን ክሊፕ እማያቅ ሰው አይኖርም ብዬ አስባለሁ። ወደ ሐቢቢ ብለን አብረነው ስንዘፍን ከበስተጀርባ ያለው አሳዛኝ ክስተት ግን አናቀውም። ይኸውላችሁ ነገሩ እንዴት መሰላችሁ? ከዕለታት አንድ ቀን ሐሙድ የተባለ ልጅ ነበረ። እናም ሐሙድ ችግር ነበረበት። ችግሩ ደግሞ በጣም አብዝቶ ይታመም ነበር። እናም የሆነ ቀን በጣም ታሞ ሆስፒታል እንደገባ ኮማ ውስጥ ይገባል። ዶክተሮቹም በጣም ተረባረቡለት፣ የተቻላቸውን አደረጉ። ግን የሐሙድ ኬዝ በጣም ከባድ ነበረ። እናም ሊያተርፉት አልቻሉ። ይህ ሁሉ ክስተት ሲፈጠር ግን እናቱ ከጎኑ ነበረች። እናም የሚፈጠረውን ነገር እያየች ስለነበረ ልጇ ወደ ኮማ ሲገባ ማመን አቅቷት ነበረ። እናም በጣም በጥልቅ ሐዘን በስሜት ሆና ሐሙድ ሐሙድ ሐቢቢ እያለች ልጇን እንዳልሞተ አስመስላ ንቃ ልጄ ሆይ እያለች ትለምነው ጀመረ። እሷ ባለችበት ሩም ውስጥ ደግሞ የሐሙድ ጓደኛ ነበረ። እናም የሐሙድ ጓደኛ ነገሩ ዝም ብለው ማለፍ አልቻለም እና እናትየውን የምታለቅሰውን ለቅሶ በስልኩ ኦዲዮን ሪከርድ ያደርገዋል። ለሐሙድ ጓደኛውን ማስታወሻ እንዲሆነው ብሎም እንደዚህ አኒሜሽን ሰርቶ ይለቀዋል። እናም ይህ ሐሙድ የተሰኘው ሚም እናት ለልጇ ያለቀሰችው ለቅሶ እንጂ እኛ እንድንስቅበት ተብሎ የተለቀቀ ሚም አልነበረም። ሌላ ጊዜ ይህንን ሚም ሲመጣላችሁና ስትሰሙት ከበስተጀርባው ያለው አሳዛኝ ታሪክም ማስታወስ አለባችሁ።